ጤና ይስጥልኝ። ኤርፎርስ ዋን በመሰረቱ የበረራ ምሽግ ማለት ይቻላል። ከሁሉም የአየር በራሪዎች የጫማ ከፍታ በላይ ይበራል። ከኤፍ-16 ተዋጊ ጀት ተመሳሳይ ፍጥነት አለው። በኒውክሌር ጥቃትም ጊዜ እንደ መሸሸጊያና መጠለያም የመሆን ብቃት አለው። ሚሚ ነኝ። ዛሬ በዚህ ዝግጅት ብቅ ብያለሁ። አብራችሁን ቆዩ። አመሰግናለሁ። ከጥቂት ዓመታት በፊት ያገለገለ ኤርፎርስ ዋን አውሮፕላን አንድ ቦታ ላይ ያስቀምጡና ሰዎች $10 ወይንም 16 እየከፈሉ ገብተው የመጎብኘት አጋጣሚ ነበር። ይህ አውሮፕላን ከዓለም የማይናወጥና ጸጥ ያለ የበረራ ኤርክራፍት ነው። አጭር ርቀትም ሆነ ረጅም ርቀት ጉዞ ኤርፎርስ ዋን ሁሌም የአሜሪካን ፕሬዝዳንት በየትኛውም የዓለም ክፍል ሊያጓጉዝ በተጠንቀቅ የቆመ ነው። ለብዙ ዓመታቶች ይሄ ቦይንግ 747-200B የተባለው ተባባሪ ሆኖ ያገለገለ ኤርክራፍት ነው። በመሰረቱ ሁለት ናቸው። አሰራራቸውም ከቦይንግ ካምፓኒ በትዕዛዝ የተሰሩና በአሜሪካ ሚሊተሪ ደግሞ አፕግሬድ ተደርገው የተሰሩ ናቸው። በአጠቃላይ እሱን ለመስራት የተከፈለውም በሰዓት $206,000 ነው። 6 ደረጃዎችና 76 ሜትር የሚያህል ርዝመት አለው። በርዝመቱ ምክንያት ካሉት የንግድ መጓጓዣ አውሮፕላኖች ልዩ አድርጎታል። ክብደቱም 378,000 ኪሎስ ነው። የበረራ ከፍተኛ አልቲቲዩዱ ደግሞ 45,100 ፊት ነው። የኤርፎርስ ዋን ልዩ ስሙ VC-25 ነው። የጭራ ቁጥራቸውም 2830 እና 2930 ናቸው። የወለል አቀማመጡ አውሮፕላኑ ውስጡ 4000 ስኩዌር ፊት በሚሆን የወለል ቦታ በ3 ዴኮች አሉት። የላይኛው ዴክ የቴሌኮሙኒኬሽን ነው። በዚህም የተራቀቀና ዘመናዊ ቴክኖሎጂ የተሰራ ነው እና ተንቀሳቃሽ ኮማንድ ሴንተርም ነው። የታችኛው ዴክ ደግሞ የካርጎ ጭነትን በሻንጣ መቀመጫ ሲሆን መካከለኛው ዴክ ደግሞ ዋናው ጉዳዮች የሚሰሩበት ዴክ ነው። በአፍንጫው አካባቢ ጸጥታ የነገሰበት የፕሬዝዳንት ስዊት ሩም ነው። በውስጡም የፕሬዝዳንቱ ቢሮ፣ መኝታ ክፍል፣ የግል መታጠቢያ፣ ከዚህም በተጨማሪ የፕሬዝዳንቱ የግል ኳርተርስ በኮከቦች ያጌጠ ምንጣፍ በወለሉ ላይ ያለበት አለ። ከሱም ወጣ ባለ ቦታ ለአገልግሎት የተያዘ ምስጢራዊ ክፍል አለ። ከዛም ሲቹዌሽን ሩም እና የሚገርሙ ፓርት ደግሞ ነጩ ስልክ ፎር ላልተመደበ የስልክ ጥሪ ሲሆን ቤዥ ከለር ያለው ደግሞ ለሚስጥራዊ የስልክ መስመር የተዘጋጀ ነው። ቀጥሎም የኳርተር ቦታ ለ7 መንገደኛ የሚሆን አለው። ከስራ ቦታዎች ጋር ኮንፈረንስ ክፍል፣ የመመገቢያ ክፍል እና ከ2 ኪችን ሩሞች ጋር ይታያሉ። እዛ ላይ አይቆምም። ኤርክራፍት ዋን ዳክተርስ አብሮ አለ። የኦፕሬሽን ክፍልም አለ። በዘመናዊ የሕክምና ኢኩፕመንትም ትርፍ ኤክስትራ ሰፕላይስ የተሞላበት ነው። እንደ ክትባቶች፣ የፕሬዝደንት የደም አይነትና ዩኒቶችም የያዙ ናቸው። ሌሎችም ለአደጋ ጊዜ የሚሆኑ አቅርቦቶች በውስጡ ይገኙበታል። መከላከያ ሲስተሙ ኤርፎርስ ዋን የሚጠቀመው እጅግ በጣም ሴኩር በሆነ ሃንገር ነው። እሱም ጆይንት ቤዝ አንድሪውስ በሚባል ከዋሽንግተን ዲሲ ወጣ ባለ ቦታ ነው። ቤዙ ታዲያ በወታደራዊ ቼክ ፖይንት ሴኩርድ የሆነ ነው። እሱም 2 ተደራራቢ አጥሮች በክልሉ ወይም በባውንደሪ ውስጥ ይገኙበታል። እንደ ወታደራዊ አገላለጽ ኤርፎርስ ዋን ከምድር ላይ ይልቅ በሰማይ ላይ ይበልጥ በጣም ሴፍ እንደሆነ ይገልጹታል። ስለዚህ በረራ ምሽግ ሊያሰኘው የቻለውም 14316 ኪሎ ሜትር ያህል ወይንም 8900 ማይልስ በአንድ ጉዞ መብረር እንደሚችልም ነው። ያም ነዳጅ ሪፊውል የማድረግ ብቃትም አለው፣ በአየር መሀል ላይ ቢሆንም ማለት ነው። ኤርፎርስ ዋን በረራ ላይ ላልተገለጸ ጊዜ መቆየት ይችላል። ከፍተኛ ፍጥነትም አለው። 965 ኪሎ ሜትር ፐር አወር የመጓዝ ችሎታም አለው።
ኤርፎርስ ዋን በከባድ ሁኔታ ሞዲፋይ የሆነውም በሚሊተሪዎች ነው። ጥንካሬውም እንደ ኤርቦርን ባንከር ሆኖም ሊያገለግል የሚችል ነው። የመከላከያ ኃይሉም አየር ላየርም ሚሳኤልም ከመሬት ሚሳኤልም ጭምር ከድሮን ጥቃትም የመከላከል ብቃት እንዳለው ነው። ውጫዊ አካሉም ከመስኮት መስታወቶቹም በደንብ ፕሌትድ የሆኑ ናቸው። እያንዳንዱ መውጫዎች የየራሳቸው የሚዘረጋ የመውረጃ ደረጃዎች አሏቸው። በማረፊያ ጊዜ ላይ የሚያጋጥምን ማንኛውንም መሰናክል የሚቋቋሙ ሆነው ነው የተሰሩት። የመከላከያ ሲስተሙ ለጠላት ራዳር ፍንጥቅጣቂ ነበልባል ያወጣሉ። የደህንነት ፕሮቶኮሉ አጭሩም ጉዞ ይሁን ዓለምን የሚያቋርጥ ረጅም በረራ ለእያንዳንዱ የበረራ ጉዞ ተልእኮ ያለው ነው። ሁሉም በጥንቃቄ ፕላን ተደርጎ ነው። ሊያጋጥሙ የሚችሉ የተባሉ እንቅፋቶች ሁሉ በጥናትና የተደገፈ መፍትሄዎቻቸውና ከነ አማራጭ መንገዶቻቸው በዝርዝር ተቀምጦ ነው መንገድ የሚጀምሩት። ኤርፎርስ ዋን የራሱ የአየር ቦታ ሴኪዩርድ ነው። ማንኛውም አውሮፕላን የተፈቀደለትን ርቀት ጠብቆ ብቻ ነው መጓዝ ያለበት። ያም ከሱ ሬዲየስ ክልል ውጪ ብቻ ነው። እሱም 3 ናውቲካል ማይልስ ብለው ነው የሚጠሩት ወይም 5.5 ኪሎ ሜትር። ይሄ የምትመለከቱት EB4 አድቫንስድ የአየር ወለድ ኮማንድ ፖስት ነው። በቁጥርም 4 ብቻ ነው ያሉት። የኒኩለር ባንከርና የጦር ክፍል ያሉት ናቸው። እዚህ ላይ ኤርፎርስ ዋን በጣም ሴኪዩር ከመሆኑ የተነሳ ኤርፎርስ ዋን በማንኛውም ኤርፖርት ላይ አይታይም ብሎ ቢገልጽም ጥቂት የአየር ማረፊያዎች ጣቢያዎች ላይ ግን ይታያል። ምክንያቱም ብሎ የገለጸው ደግሞ ኤርፎርስ ዋን የሚያርፈው ጥበቃው የተጠናከረበትና የወታደራዊ ቤዝ ላይ ብቻ እንደሆነ ነው። ብዙ ጊዜ የአሜሪካ ወታደር ክፍሎች የስለላና ሚስጥራዊ አገልግሎቶችና የነጩ ቤተ መንግስት በአንድነት የአየር ማረፊያውን ከጉዞው ከሳምንታቶች በፊት ይገመግሙታል። የአየር ትራፊክ መቆጣጠሪያ ማንኛውንም በረራ በተመሳሳይ ሰዓት የሚያርፍ አውሮፕላንን እንዲቀየሱ ወይም አቅጣጫቸውን ቀይረው አቅራቢያ ወደሚገኘው አየር ማረፊያ እንዲያርፉ ይመሯቸዋል። ምስጢራዊ ቡድኖች ኤርፎርስ ዋን የሚጠበቀውና የሚሰራው ፕሬዚደንሻል ኤርክራፍት ግሩፕ በተባለ ነው። እነኚህ የምትመለከቷቸው የፕሬዝዳንት ፓይለትና ክሩ የሚሰለጥኑበት ነው። ያም 2 ፓይለትና 1 አቅጣጫ ጠቋሚና ኢንጂኒየር አሉ። ከመስተንግዶ ጎን ለጎን ክሩ ፓይለቶች ሰዓታትን የሚፈጅ ጊዜ በአደጋ ጊዜ ከጸጥታ ሰርቪስ ጋር ያጠፋሉ። በተጨማሪም የፕሬዝዳንቱ ፓይለቶች ከአሜሪካ አየር ኃይል የመጡ ከሆኑ የተለየ የጥቃት ትምህርት ይማራሉ። ይሄ የሚያሳዩትን ቴክኒክ የተጠቀሙበት ብቸኛውና የመጀመሪያው ጊዜ በፕሬዝዳንት ኒክሰን ሶሪያን በ1974 ላይ በጎበኙበት ወቅት ላይ ነው። የዛን ወቅት ታዲያ የሶሪያ መንግስት 4 ሚግ ለፕሬዝዳንቱ አቀባበል ብለው ላኩና ኤስኮርት ኤርፎርስ ዋን ወደ ቤዙ ላኩ። ነገር ግን መልእክቱ ወደ ክሩ አልሄደም። በዚህ ጊዜ የፕሬዝዳንቱ ፓይለት ጥቃት ሊፈጸም በመሆኑ ፈርቶ የተጠቀመው ቴክኒክ ነው። 747-200B ከ1990 ዓ.ም ጀምሮ ፕሬዝዳንቶችን አገልግሏል። ነገር ግን በቅርብ ይቀየራል ተብሏል። በ2018 ላይ ቦይንግ $3.9 ቢሊዮን ለ2 አዳዲስ 7478 አውሮፕላኖች በ2024 ላይ ማስረከብ ነበረባቸው። ነገር ግን በኮቪድ-19 ምክንያትና ሌሎች ምክንያቶች የማስረከቢያቸው አመት ወደ 2026 እና 2027 ላይ ተዘዋውሯል። እሱም አሁን ካሉት በጣም የረቀቀና በሁሉ ሌቭሉ ከፍተኛ እንደሆነ ገልጸዋል። እስካሁን ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ለማድረግ ሞክሩ። አመሰግናለሁ።